እሱ ራሱን አፍቆሻል መሰለኝ ነው እያለቀሰ ነው ምንም እንዴት ናፍቆሻል ያው እሱ ራሱ ያው ናፍቆቱን እየገለጸልሽ እኮ ችግር የለውም ቴንኪው እውነት እንሰቀናለን እና እንዴት ነሽ? ሁሉ ሰላም? ደህና ነኝ። ሁሉ መልካም? ምን ወጣሽ? ያው እናትህን አገኛት አይደል? ያው ልጄ እኔ ጋ ይሆናል ልቀቀው ችግር የለውም እንግዲህ ያው አንቺም ቴንሽን አትሆኚ እንዴ ምንድነው ሊሆን ደስታ ነው አይደለ አዎ ደስ ብሎትማ መሆን አለበት ደግሞ ትንሽ መንገድም ረጅም ጉዞ አደረግን በዛ ይሆናል እንዴት ነሽ አለን እስከ ሙሉ ሰላም ተረጋጋሽ አሁን ደህና ነው ትላንትና እያለ ነበረ ብዙ ነገር አለን እንግዲህ ከቡዜ ጋር ብዙ ተጨቃጨቀ እናንተም ብዙ ተጨቃጨቃችሁ እኔ በጣም አስጨንቃችሁኝ ስለነበረ በቃ እንግዲህ ፈጣሪ ፈቃድ ሆኖ ልጅሽን ወደ አንቺ መጥቷል ወንድሜ ወጥቷል እና ይሄንን ይመስላል እላችኋለሁ ዛሬ ነው የወንድምነት ምክሬ ይሄ ነው ምንም አልሆነም ምንድነው ውስጥሽ በጣም ተረብሽዋል አይ ተይ እና ይሄንን እልሃለሁ ወንድሜ ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር አስተኝቼው እና ወንድሜ ያው ገብተዋል ብዙ ጣውረደ አልፋል ብዙ ነገር ውስጥ ገብተዋል ብዙ ነገር ሆኗል ገባ ያንንም ሁሉ ይሄንን ዋጋ የምትከፍለው ለማን ነው ለልጅ ስትል ነው ገባ ለልጅ ደግሞ ከሆነ ምንም አይነት ነገር ችግር ቢመጣ ምንም አይነት ነገር መወጣት ስላለበት አንዳንድ ነገሮችን በትዕግስት ማለፍ ገብቷል አይደለም ሴት ልጅ ናት እሷ ይሰማታል ብዙ ነገር ያበሳጫታል በቃ አመጣ ልጇን ወልዳለች ልጇን 9 ወር በሙሉ ተሸክማለች ገባ ይሄንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከሷ ጋር ያለ ግንኙነት የተስተካከለ ይሁን ገባ ምንም ነገር አንዳንዴ በቃ በታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችላል ገባ ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው የሆነ ነገር ላይ ፍጥን ይላሉ ለማበላሸት ይፈጥናሉ ለማስተካከልም ልክ እንደዛው እንዳላገኝ እየተመከረ ነው እና አንቺም አመለሽ ነገር አንድ ነገር ነው ሴት ልጅ ነሽ ትፈጥኛለሽ ገብቶሻል አይደለም ሴት ልጅ ነሽ ትዘገያለሽ አንዳንድ ነገር ላይ መቸኮል አያስፈልግም አንዳንድ ነገሮች ላይ መረጋጋት ገብቶሻል አሁን ይሄንን ሁሉ ችግር የተፈጠረው እንግዲያው ችግሩ ለመልካምም ቢሆን ይሄንን ሁሉ ችግር የተፈጠረው ረጋቂ እኔን ከኔ ጋር ካወራሽ በኋላ ትንሽ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል ይገባኛል ምክንያቱም እኔም የልጅ አባት ነኝ የልጅን ነገር ምን አይነት ችግር እንደሆነ ስለሚገባኝ ማለት ነው ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት ገብቶሻል አይደለ ረጋ ማለት በጣም የተሻለ ነውና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኝሽ ሩታዬ ያው ማለት ትረዳኛለህ ሁኔታዎች ናቸው እንደዚህ ሊያረጉኝ የቻሉት ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ አንደኛ ሁለተኛ ነገር ደግሞ
ብዙ ቀን ጠብቀዋለሁ፣ ከ3 ቀን በላይ ጠብቀዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነው። እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኑ እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝ እና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ፣ ዝም አለኝ እና ያ ነገር በጣም አስጨነቀኝ እና ከዛ ባለፈ ደግሞ ጓደኞቹ ለእኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ነው ምናምን ሲሉኝ ይሄ ነገር ነው እንዳልረጋጋ ያደረገኝ እንጂ በእርግጥ አልተረጋጋውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላውቅም፣ እናት ነኝ። አለ ብዬ ሲሄድ የለም፣ የሚሄድበት ቦታ ሁሉ የለም። እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን ሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት እና ያ ሁሉ ቀን ታግሼ ሜቢ ይሄ ነገር ማድረጌ ለበጎ ነው አይ ቲንክ የሆነው መጥፎ ባይሆንም ከአንተ ጋር ካወራሁ በኋላ በወሰድኩት ውሳኔ ሜቢ ቸኩለሻል ብትለኝ ልትሆን ትችላለህ። ግን ደግሞ ሁኔታዎች ግን እንደዚህ እንዳደረግ አስገድደውኛል። ያው ልክ ነሽ እኮ እኔ መጀመሪያም እያልኩሽ ነበር፣ እረዳሻለሁ። የመጣ እናት ነሽ፣ ገባሽ? እናትነት ያው በዛ ላይ ገና ትንሽ የልጅ ገና አንቺ ራሱ ይህንን ልጅ እንግዲህ ወልደሽ አልጠገብሽውም ገና ገብቶሻል። ይህ እንደዚህ አይነት ነገር ሲከሰት ልክ ነው። እሱም ደግሞ እንዳባት ያው ያጓጓል። አሁን ልጆች በበኩሌ ምናልባት አሁን እናንተ እዚሁ ላይ ስለሆናችሁ ነው እንጂ አሁን ነው በጣም የሚያጓጉት። አባትም በጣም ልጁን አሁን እንግዲህ እሱ ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው። ተረዳሽኝ አይደለም? ልጁን ማየት ይፈልጋል። አንቺም ልክ እናት ነሽና ሁሌ ከሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት። እና እሱም እንደዚህ አይነት ነገር ውስጥ የገባው በእንደዚህ አይነት ኬዝ ምክንያት ነው። ከአሁን በኋላ እንደዚህ አይነት ነገር እንዳታደርጉ እኔ ብያለሁኝ እኮ በቃ ፈጣሪ ቢል አብራችሁ ሆናችሁ በሰላም ልጃችሁን ብታሳድጉ በጣም የቤተሰብም ደስታ የኛም ደስታ ነበረ። ነገር ግን በቃ ፈጣሪ አንዳንድ ጊዜ አንዳንድ ነገሮች ያመጣል። ያንን የመጣው ማዕበል ደግሞ እስከሚያልፍ ድረስ መረጋጋት አስፈላጊ ነው። ስቼው ነበር አሁን እያልሽ ነው ጓደኞቹ ዙሪያ ላይ ያሉ ሰዎች እንደዚህ አይነት ነገር ባትሉ አንተም እሷ ነገር ስላልወደድኩት ነው ያንን ውሳኔ ወሰንኩትና አንዳንድ ጊዜ የሚጠቅሙሽ የመሰሉሽ አንዳንድ ሰዎች ሞሬ ይጎድሻል። ይሄ አንቺ ባህሪ አይደለም፣ ገባሽ? አዲስ ያመጣሽው ባህሪ ነው። የድሮ የራስሽ የሩታ ማንነትን ለማምጣት ሞክሪ ከቻልሽ ማለት ነው። እና ነገ ላይ የወደቅሽ ቀን ወይ መሳለቂያ ወይ የሆነ ነገር ነው ሊሆኑብሽ የሚችሉት ማለት ነው። ስለዚህ